ማስተካከያ አለው ኢቃማ ማውጣት ትችላላችሁ ብሎ ገንዘብ ይጠይቅ ሰው ካለ እንዳትቀበሉ ማስተካከያ የሚባል ነገር የለም ጊዜ ይጨመራል ብሎ ደግሞ እናንተን የሚያካልል አለ ደላላው አለ ሌላው አለ እንዳትሰሙ ጊዜው ለሁሉም የውጭ ሀገር ዜጎች 130 ሳውዲ ውስጥ የሚኖሩ የውጭ ሀገር ዜጎች አሉ የተለያዩ ሀገራቶች እኩል ጊዜ የተሰጠው ስለዚህ ከኛ ለስፋሴ ወሰደ መውጫ ቪዛ ያስመታ ሰው ጥሩ ነው ትኬት ቆርጦ የተዘጋጀ ካለ ጥሩ ነው ይሄንን ካላዘጋጀን ግን አስቸጋሪ ነው የሚሆነው ሚቀረን 20 ቀን ነው አሁን የዲኤንኤ ጉዳይ ተፈቷል ተነጋግረናል ከሳውዲዎቹ ጋር በዚህ ደረጃ የእናንተ ገዛ እንፈልጋለን ስለዚህ በዛ መሰረት አሁንም እያስተናገድን ያለነው መጀመሪያ 2 ወር ደም የሰጡ ሰዎች አሉ የሳውዲ ወረደም እያለን ያለው 150 ሰው ላኩልን ነው ዘህማ እንዳይፈጠር ልጆች ያዙ ሰዎች ባስማ ለማድረግ ዘህማ እንዳይፈጠር በፕሮግራም ላኩልን ነው ስለዚህ እናንተ ማዳመጥ ያለባችሁ ህዝብ ነው ህዝብ ደግሞ መንግስት መብራት አለበት እኛ ምን ይላችሁ ልትሰሩን ይገባል ነገር ማን ነው ነገር ከጧት ጀምሮ ከሱብሒ ሰላት ከሌሊቱ ፈጅር ሰዓት ጀምሮ እስከ 10 ሰላት አንድ ሽፍት ይሰራል ከዛ ማታ ደግሞ ከስተረው ሰላት በኋላ ከምሽቱ 9 ሰዓት በዚያ አቆጣጠር ወይም ደግሞ በዚያ 3 ሰዓት እስከ እኩለ ሌሊቱ 8 ሰዓት ወይ ደግሞ በፈረንጆች 2 ሰዓት ድረስ ይሰራል በእነዚህ ጊዜ ፕሮግራም አውጥተንላችሁ ነው መሄድ ያለባችሁ ስለዚህ ባካችሁ ሁላችንም ለማስተናገድ እንድንመቸው ዛሬ ሳንጨርስ አትሄዱ እሺ እናንተን ሳንጨርስ አንሄድም እዚህ ያሉት የኔ ስራ ባልደረቦች ጨርሰው አስተናጋጆች ሆነው ስትሄዱ ግን ስናስተናግዳችሁ እሁድ የተወሰነ ሰው 150 ሰው ሰኞ 150 ሰው ማክሰኞ 150 ሰው ከ100 እስከ 150 እንደዚህ ያሉ ነው መሄድ ያለበት አሁን በዚህ አካሄድ ሁሉም የሄደው ሰው ግር ብሎ አሚራን ላይ ችግር ይፈጥራል ችግሩ ደግሞ ለማን ነው የሚተርፈው ለራሳችን ነው የሚተርፈው እነዚህ የምንወዳቸው ምንሳሳላቸው ልጆች ሊሞቱብን ሊጎዱብን ይችላሉ በዚህ መሃል የፖለቲካ ትርፍ ማግኘት የሚፈልጋለ ክራይ መሰብሰብ የሚፈልግ አካል አለ የፈለገ አመለካከት ይኖረው በኢትዮጵያዊነታችን በአገር ጉዳይ አንድ ነን እኛ ይተናል ብሔረሰቦች ኤምባሲ ሲጠራ 15000 ህዝብ ነው የመጣው የሪያድ ህዝብ አይተናል ይህ ህዝብ ትልቅ ህዝብ እንደሆነ አይተናል እናንተን እናከብራቸዋለን አሁንም በክፉ ቀን አንድ መሆን አለብን እንዳልኳችሁ እኛ ለፌስቡክ ለሚዲያ አይደለም የምንሰራው ለህሊናችን ነው የምንሰራው ሁላችሁ ለሌላ እኩል ናችሁ ያለምንም አድሎ ህዝባችንን ማገልገል የኛ ህገ መንግስታዊ ኃላፊነት አለብን አንዳንዶቹ ፌስቡክ ይሄ ካሜራ ይዘውና አሚራን ላይ ሲያነሱ በካሜራ ይከታተላቸዋል እንዳለ አካባቢው ካሜራ ነው ውስጥም ውጭም ስንት የያዙ ሴቶች አሉ ስንት የያዙ ወንዶች አሉ እነሱ ለምን እንደዚህ ያደርጋሉ ምትላቸው የራሳቸውን ትርፍ ለማግኘት ምናልባት በተሳሳተ ተልዕኮ ውስጥ ሊሆኑ ይችላሉ ግን ከዚህ የሚገኝ ትርፍ የለም ኪሳራ ነው እነዛ ልጆች ሲያዙ ለብሶ እባካችሁ አድኑን አውጡ የዘመን ማዕት ነው የሚመጣው እባካችሁ እናንተ የምንመክረው አይጠቅማችሁ ስልካችሁን ለጥሩ ነገር መጠቀም አለብን ሚለው በርሱ ጥሩ ነው እህቴ ካርጎ የጠንብር ነው እንዴት ነው እናደርገው ያለች እሱ ላይ እኛ ችግር ነው አይተናል የካርጎ ባለቤቶችን ዛሬ ጠርተናቸዋል እናወያያቸዋለን ህዝባችንን እንዴት ማገዝ እንዳለባቸው ምን ማድረግ እንዳለባቸው ከነሱ ጋር ተነጋግራለን እኛ እያሰብን ያለነው እነዚህን ትምህርት ቤቶች ከሳውዲ መንግስት ጋር ሆነን ጥበቃ ባለው ሁኔታ የኛን የትራንስፖርት ሰዎች የካርጎ ሰዎች የአየር መንገድ ሰዎች የታክሲ ባለንብረቶች የኮስተር ባለንብረቶች የትምህርት ቤቱ መምህራን ጉዳይ ፈጻሚዎችን እንደዚህ አይነት ቢጫና ይሄ ወንድሜ የለበሰው ወንድሜ ማን
ወንድም የለበሰው ቢጫና ቀይ እውቅና ሰጣቸዋለን። ከሳውዲ መንግስት ጋር የእነሱ ስማቸውን፣ ታርጋ ቁጥራቸውን፣ ኢቃማ ነምበራቸውን፣ የመኪና አይነታቸውን ፍቃድ እንዲያገኙ ሹርጣም እና ትራፊክ ፖሊስ እና ኢሚግሬሽን እውቅና እንዲሰጣቸው ለነሱ እንሰጣለን። እያሰብን ያለው እዚሁ ትምህርት ቤት ሁሉ ነገር አልቆ ሻንጣችሁ ተጭኖ እዚሁ ቦርዲንግ ፓስ ተጨርሶላችሁ ከአየር መንገድ ጋር እየተነጋገርን ነው። ከዚህ ግቢ ውስጥ ጨርሰን ሁሉ ነገር ወደ ኤርፖርት እንድትሄዱ ነው ልናመቻች አሁን እቅድ ላይ ያወጣ ነው። ሁለቱም ግቢ እንጠቀማለን። ሁለቱም ግቢ እዚህ እዛኛውን ግቢ እንጠቀማለን። እኛ እያመቻቸን ያለነው እናንተን ለማገዝ እናንተን ለመርዳት በጣም ዝግጁ ነን። ማገልገል ክብር ነው። በኢትዮጵያዊነታችን እንኮራለን። ስለዚህ ከዚህ አንፃር ዘር፣ ሃይማኖት፣ ጾታ፣ ብሔር፣ ቋንቋ ሳለይ እናንተን ለማገልገል እኔም የሥራ ባልደረቦችን ኮሚኒቲው አዲሱ ኮሚኒቲ ቃል ገብተናል። ስለዚህ ቃላችን ወደ ኋላ አይመለስም ማለት ነው። በእኛ ስም የሚነግድ ሰው ካለ እባካችሁ አጋልጡ። በኤምባሲ ስም የሚነግድ ሰው ካለ አጋልጡ። በኮሚኒቲ ስም የሚነግድ ሰው ካለ አጋልጡ። ስለዚህ ከዚህ አንፃር የእናንተ ትዕግስት የእናንተ ምንድነው ጽናት እንፈልጋለን። እዚሁ ሁላችሁም ለማገልገል እንፈልጋለን። ይሄ ግርግር ለሌላ ይመቻል። የገበያ ግርግር ለሌላ ይመቻል። እንደዚህ አይነት ተቀላቅለን መሄድ አያስፈልግም። ነፍሰ ጡሮቹ፣ የታመሙት ህፃናት እንዴት መሄድ እንዳለባቸው አመቻችተን በክብር ባንዲራችን እያውለበለብን ከዚህ የተጫናችሁ እንድትሄዱ ነው የምናደርገው። ስለዚህ የትራንስፖርት ጉዳይ ግራ እንዳይገባችሁ ብሏል። እነዚህ የለበሱ ወንድሞቻችን መንፉዓ እዚህ በየቦታው ተዘጋጅቷል። እናንተን ለማገልገል ምንም እንዳታስቡ በየሰፈሮቻችሁ ያስገባችኋል። ስትነሱም ፌስቡክ ላይ እንለጥፋለን። እነዚህ እነማን ናቸው ስልካቸውን በፌስቡክ እንገልጻለን። መንፉዓ እንደዚሁ እንገልጻለን። ፌስቡካችን ተከታተሉ። ስለዚህ ኤምባሲው ለዚህ ሁሉ ቁጥሩ ለማይታወቅ ሰው ሁሉ ማገልገል ምን ያህል ከባድ እንደሆነ አስቡት። ኤምባሲ የለንም፣ አገር የለንም፣ መንግስት የለንም የሚሉ አካላቶች አሉ። ግን የእናንተ እገዛ እንፈልጋለን። ሳውዲ መንግስት ያለመኖሪያና ያለመስሪያ ፍቃድ የሚኖሩ ዜጎች ሀገሪቱን ለቀው እንዲወጡ ያስቀመጠውን ቀነ ገደብ ተከትሎም ወደ ሀገራቸው ለመምጣት የጉዞ ሰነድ የወሰዱ ኢትዮጵያውያን ቁጥር 50,000 ደረሰ። የመንግስት የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዛሬ በሰጡት ጋዜጣዊ መግለጫም በአጠቃላይ እስካሁን 20,000 ዜጎች ወደ ሀገራቸው መመለሳቸውን ተናግረዋል። የሳውዲ አረቢያ መንግስት ያስቀመጠው ቀነ ገደብም 22 ቀን ቀርቶታል። ፍቅር ወልዱ መግለጫውን ተከታትሎ ተከታዩን ዘገባ አጠናቅሯል። ሳውዲ አረቢያ ያለመኖሪያ ፍቃድና ያለመስሪያ ፍቃድ በሀገሯ የሚኖሩ የውጭ ሀገር ዜጎች ሀገሯን ለቀው እንዲወጡ ቀነ ገደብ ማስቀመጧን ተከትሎ የኢትዮጵያ መንግስት ዜጎቹን ወደ ሀገራቸው ለመመለስ እየሰራ ይገኛል። በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራው ብሔራዊ የዜጎች አስመላሽ ግብረ ኃይል ተቋቁሞ ቀነ ገደቡ ሳይጠናቀቅና ዜጎች ምንም እንግልት ሳይደርስባቸው የመመለስ ስራ እየሰራ ይገኛል። ቡድኑ በቅርቡ ወደ ሳውዲ ተጉዞ ዜጎች የሚመለሱበትን ሁኔታና መሟላት ያለባቸው ክፍተቶች ለይቶና ዜጎች ትክክለኛ መረጃ እንዲያገኙ አድርጎ መመለሱንም የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዛሬ በሰጡት ሳምንታዊ መግለጫቸው ተናግሯል። በእነዚህና ሌሎች ተጨማሪ ቅስቀሳዎችም እስካሁን 50,000 የሚሆኑ ዜጎች ወደ ሀገራቸው ለመመለስ ተመዝግበዋል ብሏል። ከቅርብ ጊዜ ወዲህ በየዕለቱ ከ1,000 በላይ ዜጎቻችን የጉዞ ሰነድ እየወሰዱ ወደ ሀገራቸው ለመመለስ ዝግጅት በማድረግ ላይ ነው የሚገኙት። እስካሁንም ባለ ሂደት ከ50,000 በላይ
ዜጎቻችን የጉዞ ሰነድ እንደወሰዱ ተረጋግጧል። የጉዞ ሰነዱን ከወሰዱት ውስጥም ደግሞ 74.4 የሚሆኑ ሴቶችና ህፃናት እንደሆኑም ታውቋል ማለት ነው። እስካሁን ከተመዘገቡት ውስጥ 20 ሺህ የሚሆኑ ዜጎች ወደ ሀገራቸው ተመልሰዋል። ዶክተር ነገሪ ቁጥሩ በራሳቸው የሚመለሱ ዜጎችን አያካትትም ብሏል። ከግብረ ኃይሉ በተጨማሪ ክልሎች ዜጎች በቋንቋቸው እንዲያስረዷቸውና እንዲመለሱ ለማድረግ ከአማራ፣ ኦሮሚያና ደቡብ ክልሎች የተውጣጣ ቡድንም በቅርቡ ወደ ሳውዲ አቅንቷል ብሏል። ቡድኑም ዜጎችን በማግኘት ወደ ሀገራቸው እንዲመለሱና መረጃ የመስጠት ስራ የሚሰራ ይሆናል። ከሳውዲ ተመላሾች አዲስ አበባ እንደገቡ መንግስት ወደ ክልል የሚጓዙትንና አዲስ አበባ የሚቆዩትን እንግልት እንዳይደርስባቸው ድጋፍ እየተደረገ ገላቸው መሆኑን አንስተዋል። ዶክተር ነገሪ ኢትዮጵያ ከሳውዲ ጋር ከ2 ዓመት በፊት የደረሰችው የሥራ ስምምነት ስምሪት በመኖሩ በሳውዲ መስራት የሚፈልጉና አስፈላጊውን ሁሉ የሚያሟሉ ዜጎች በህጋዊ መንገድ እንዲመለሱም መንግስት እየሰራ መሆኑን ጠቁሟል። አሁን በሚመጡበት ጊዜ ለወደፊት በህጋዊ መንገድ በተለይም ደግሞ ህጋዊ ፍቃድ ያላቸው ኩባንያዎች አስፈላጊውን መስፈርት ያሟሉትን መሄድ በሚፈልጉበት ጊዜ እንዲሄዱ አስፈላጊውን ስራ መስራት እንዲችሉ ህጋዊ ኩባንያዎች ጋር በመነጋገር ሰርቶ ራሳቸውንም መቀየር የሚችሉትን ዜጎች የሚሄዱበት ሁኔታ የሚመቻችበት ሁኔታም እየተፈጠረ ይገኛል ማለት ነው። ህጋዊ ባልሆነ መንገድ ሳውዲ የሚኖሩ ኢትዮጵያውያንን ቁጥር ለማወቅ አስቸጋሪ ነው ያሉት ሚኒስትሩ እዛው ያሉ ህጋዊ የማድረግ ስራ ለመስራት አስቸጋሪ መሆኑን አንስቷል። የዚህ ምክንያት ደግሞ የሳውዲ መንግስት ለሁሉም የውጭ ሀገር ዜጋ ተመሳሳይ የሆነና ህጋዊ ያልሆኑትን እንዲመለሱ እያደረገ ስለሆነ በዚህ ሰዓት ይህን ማድረግ አይቻልም ብሏል። እናም ዜጎች ጊዜው እስኪያልፍ ሀገራቸው በመምጣት መመለስ የሚፈልጉ ካሉም በህጋዊ መንገድ እንዲመለሱ ጥሪያቸውን አስተላልፏል። የኢትዮጵያ አየር መንገድም ዜጎችን በተሻለ ፍጥነት ወደ ሀገር ውስጥ ለማስገባት ተጨማሪ በረራዎችን ለማድረግ ለሳውዲ መንግስት ጥያቄ ቀርቧል ብሏል። ከዚህ በፊት ከነበረው በተጨማሪ የኢትዮጵያ አየር መንገድ ጋር በመነጋገር የብሔራዊ ግብረ ኃይሉ ተጨማሪ በረራዎችን ወደ ሳውዲ አረቢያ ለማድረግ የሳውዲ አረቢያ መንግስትን ጠይቆ ምላሽ በመጠባበቅ ላይ ነው የሚገኘው ማለት ነው። ሚኒስትሩ ከዚህ ጉዳይ በተጨማሪ በሌሎች ጉዳዮች ላይ መግለጫ የሰጡ ሲሆን በሀገሪቱ በኦሮሚያ፣ አማራና ደቡብ አንዳንድ አካባቢዎች ተከስቶ የነበረው ድርቅን ለመከላከል መንግስት የተለያዩ ድጋፎችን እያደረገ መሆኑን ጠቅሷል። የጤና ጥበቃ ሚኒስቴር ከዚህ ቀደም ድርቁን ተከትሎ በሶማሌ ክልል ተከስቶ የነበረውን አጣዳፊ ተቅማጥና ትውከትን ለመከላከል 500 የጤና ባለሙያዎችን ማሰማራቱን አስታውሰው ችግሩ እየተፈታ በመምጣቱ የባለሙያዎቹ ቁጥር እንዲቀንስ ተደርጓል ነው ያሉትም። ወደ 500 የሚሆኑ ባለሙያዎችን ወደ ሶማሌ ክልል በመላክ ከአተት ጋር የተያዘ ችግር ለመቅረፍ ጥረት ተደርጎ ነበር። አሁን ግን ችግሩ እየቀነሰ ስለሆነ የቁጥሩን ወደ 104 እንዲቀነስ ተደርጎ ክልሉ የጤና ባለሙያዎች ችግሩ አሁን ተያይዞ ይገኛል ማለት ነው። ከድርቁ ጋር ተያይዞ በአንዳንድ አካባቢዎች የተከሰተውን የመጠጥ ውሃ ችግርን ለመፍታትም መንግስት በእነዚህ ወረዳዎች ጊዜያዊ የውሃ ማጠራቀሚያ ገንዳዎችን የማስቀመጥ ስራን አከናውኗል ብሏል። ሆኖም የበልግ ዝናብ በመጠንም በስፋትም እየተሻሻለ በመምጣቱ የውሃ ችግሩን ይበልጥ እየፈታው እንደሚሄድ ተናግሯል። ሌላው ከጋዜጠኞች የተነሳውና በሀገሪቱ የማዳበሪያ ዋጋ ጭማሪ አሳይቷል የሚል ጥያቄን ምላሽ የሰጡ ሲሆን መረጃው ትክክል አይደለም ብሏል። በሁሉም ክልሎች አስፈላጊው ዝግጅት ተደርጎ አስፈላጊ ግብአት በተለይ ከማዳበሪያ ጋር የተያያዘ ባለኝ መረጃ ማዳበሪያ ዋጋ መጨመሩን ሳይሆን መቀነሱን ነው። ምክንያቱም ደግሞ ከበፊቱ በተለየ ሁኔታ በአሁኑ ጊዜ ማዳበሪያን ተለይ በሱዳን ወደብ ማስገባት ከጀመረ ወዲህ የማዳበሪያ ዋጋም እንዲቀንስ ተደረገበት ሁኔታ ላይ ከነዚህ ጉዳዮች በተጨማሪ የ10ኛ ክፍል የመልቀቂያ ፈተና በሰላም መጠናቀቁን የጠቆሙት ዶክተር ነገሪ ባለፉት ቀናቶች የኢንተርኔት አገልግሎት ተቋርጦ የነበረው በማህበራዊ ድረገጾች በሚለቀቁ የተሳሳቱ መረጃዎች ተማሪዎችና ዜጎች እንዳይጉላሉ ታሳቢ በማድረግ ነው ብሏል።